ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በቆቦ ከተማ የፌዴሬሽን ምክር ቤትን ውሳኔ በመደገፍ ሰላማዊ ሰልፍ ተደረገ። ከፖለቲካ ስራ በፊት ለህዝብ ደህንነትና ለሀገር ህልውና ቅድሚያ እንዲሰጥ ጠየቀ። ሱቅና መዝናኛዎችን ጨምሮ በህገወጥ መንገድ የተያዙ 840 የንግድ ቦታዎች ወደ መንግስት መመለሳቸው ተገለጸ። በፌዴራል የስፖርት ልማትና አስተዳደር የአዋጅ ረቂቅ ላይ የስፖርት ውድድርን በተመለከተ የሰፈረው ድንጋጌ ከገቢዎች ሚኒስቴርና ከብሔራዊ ሎተሪ አገልግሎት ስልጣን ጋር ግጭት የሚፈጥር ነው የሚል ጥያቄ አስነሳ። የህንዱ ኢንዲያጎ አውሮፕላን በኢትዮጵያ ድንበር አቅራቢያ በድንገት አቅጣጫውን ቀይሮ ወደ ኒው ደልሂ ተመለሰ። በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ የፌዴሬሽን ምክር ቤት አከራካሪ የሆኑ የራያ ዞን አካባቢዎች ከትግራይ ክልል አስተዳደር ውጪ ሆነው ምርጫ እንዲካሄድ ያስተላለፈውን ውሳኔ የሚደግፍ ህዝባዊ ሰልፍ ቅዳሜ ዕለት ተካሂዷል። ይሁን እንጂ በሰልፉ ላይ የተሳተፉ ተፈናቃዮችና የከተማ ነዋሪዎች በሰልፉ ላይ የማይሳተፉ ከሆነ ሰብአዊ እርዳታ ሊከለከሉ እንደሚችሉ ማስጠንቀቂያ እንደተሰጣቸው ተናግረዋል። የካቲት 2018 ዓ.ም ከቆቦ ከተማ 30 ኪሎ ሜትር ርቀት ላይ በሚገኘውና ከትግራይ ቁጥጥር ውጪ እንዲሆኑ ከተወሰነባቸው አካባቢዎች አንዱ በሆነው አላማጣ ከተማ በርካታ ተቃዋሚዎች የምርጫ ቦርድና የምክር ቤትን ውሳኔ በመቃወም አደባባይ ወጥተዋል። ይሁን እንጂ የመንግስት የሆነ የአማራ ሚዲያ ኮርፖሬሽን እንደዘገበው ከራያ አላማጣ፣ ራያ አባታ፣ ዛታና አፍላ ወረዳዎች እንዲሁም ከአላማጣና ኮረም ከተሞች የመጡ ነዋሪዎች በቆቦ ሰልፍ ላይ ተሳትፈዋል። ከፖለቲካ በፊት ለህዝብ ደህንነትና ለሀገር ህልውና ቅድሚያ እንዲሰጥ ጠየቀ። በትግራይ ክልል ያለው ፖለቲካዊና ኢኮኖሚያዊ ውጥረት አሳሳቢ ደረጃ ላይ በመድረሱ ከማንኛውም የፖለቲካ ስራ በፊት የህዝብና የሀገር ህልውና መቅደም እንደሚገባው በትግራይ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ህብረት አስታውቋል። የህብረቱ ስትራቴጂክ አማካሪ አቶ ያሬድ በርሄ በክልሉ ያለው ወቅታዊ ሁኔታ በስጋት የተሞላ እንደሆነ ተናግረዋል። አማካሪው አክለውም የሰብአዊ እርዳታ አቅርቦት እጅግ ውስን መሆኑና የነዳጅ አቅርቦት መስተጓጎል በኢኮኖሚው ላይ ትልቅ ጫና ማሳደሩን ጠቅሰዋል። 1 ሊትር ቤንዚን ወደ 420 ብር ገደማ እየተሸጠ እንደሚገኝና በቂ የባንክ አገልግሎት አለመኖሩ ለተጨማሪ ያለመረጋጋት ምክንያት የመሆን እድል እንዳለው አብራርተዋል። የፌዴራል መንግስት፣ የትግራይ ጊዜያዊ አስተዳደርና ህወሓት በከፍተኛ የኃላፊነት ስሜት የህዝቡን ሰላም ለመመለስ እና አስተማማኝ ጸጥታን በክልሉ ለማስፈን በጋራ ሊሰሩ እንደሚገባ አሳስበዋል። አቶ ያሬድ ልዩነቶች በጠረጴዛ ዙሪያና በሰከነ መንፈስ ብቻ እንዲፈቱና የጦርነት ጉሰማዎች እንዲቆሙ ጥሪ አቅርበዋል። ህብረቱ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ እንዲተገበር፣ የክልሉ የግዛት አንድነት እንዲከበርና ተፈናቃዮች እንዲመለሱ ግፊት እያደረገ እንደሆነም ገልጿል። እነዚህ የሰላም ስምምነት ነጥቦች አለመፈጸማቸው ለአሁኑ የግጭት አዝማሚያ እንደ ዋና ምክንያት እንደሚጠቀስ የገለጹት አቶ ያሬድ ሁሉም ባለድርሻ የህዝቡን የሰላም ፍላጎት በመገንዘብ ልዩነታቸውን በውይይት ብቻ እንዲፈቱ ጥሪ አስተላልፈዋል። ሱቅና መዝናኛዎችን ጨምሮ በህገ ወጥ መንገድ የተያዙ 840 የንግድ ቦታዎች ወደ መንግስት መመለሳቸው ተገለጸ። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚገኙና ለሶስተኛ ወገን በህገ ወጥ መንገድ ተላልፈው የቆዩ 840 የንግድ ቦታዎች ለመንግስት መመለሳቸውን የከተማዋ የህብረት ስራ ማህበራት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አቶ ሀብተየስ እድሮ ቤቶቹ ቀደም ሲል መንግስት ለህዝብ አገልግሎት እንዲውሉ ያዘጋጃቸው ቢሆንም በህገወጥ መንገድ ለግለሰቦችና ቡድኖች ተላልፈው መቆየታቸውን ተረጋግጧል ብለዋል። ለመንግስት ከተመለሱት ይዞታዎች መካከል የህዝብ መዝናኛዎች፣ ሱቆችና የዱቄት ማምረቻዎች ይገኙበታል የተባለ ሲሆን በውስጥ አሰራር ብልሹነት፣ ግልጽነት በጎደለው አሰራርና በዝምድና ለማይገባቸው ሰዎች ተከፋፍለው ለዓመታት እንደቆዩ ተገልጿል። የአዲስ አበባ ካቢኔ ደንብ ቁጥር 46/2014 ያጸደቀውን መመሪያ ተጥሶ አብዛኞቹ በሸማቾች ማህበር ቁጥጥር ስር የነበሩ የንግድ ሱቆች ለማይገባቸው ሶስተኛ ወገን በከፍተኛ ዋጋ ተከራይተው እንደቆዩ ኮሚሽነሩ ጠቁመዋል። አጥፊ ግለሰቦች ከሸማቾች ማህበራት ከ3 እስከ 5 ሺህ ብር ተከራይተው ለነጋዴዎች እስከ 50 ሺህ ብር ሲያከራዩ እንደነበር የገለጹት አቶ ሀብተየስ ይህ አሰራር የህዝብን ጥቅም የሚነካ ያልተገባ ድርጊት እንደሆነ ተናግረዋል። በአሁኑ ወቅት አብዛኞቹ ይዞታዎች ወደ መንግስት ይዞታዎች መመለሳቸውን ተገልጿል። በአራዳ፣ በቦሌና በልደታ ክፍለ ከተሞች የሚገኙ ቤቶች ሙሉ በሙሉ በሚባል ደረጃ ተመላሽ መደረጋቸውን ያሳውቀው ኮሚሽኑ በንፋስ ስልክ ላፍቶ ክፍለ ከተማ 4 የንግድ ቤቶችን የማስለቀቅ ስራ በቀጣይ እንደሚከናወንና በሌሎችም ክፍለ ከተሞች በፍርድ ቤት ክርክር ላይ ያሉ ጥቂት ይዞታዎች እንዳሉ አብራርተዋል። በፌዴራል የስፖርት ልማትና አስተዳደር የአዋጅ ረቂቅ ላይ የስፖርት ውድድርን በተመለከተ የሰፈረው ድንጋጌ ከገቢዎች ሚኒስቴርና ከብሔራዊ ሎተሪ
አገልግሎት ስልጣን ጋር ግጭት የሚፈጥርና የሚል ጥያቄ አስነሳ። ድንጋጌው የሀገሪቱ የስፖርት ልማት ከስፖርት ውድድር በሚገኝ ገቢ እንዴት መደጎም እንዳለበት የሚያመላክት እንጂ የሌሎች መስሪያ ቤቶችን ስልጣን የማይቃረን እንደሆነ ምላሽ ተሰጥቷል። ይህ ምላሽ የተሰጠው የአዋጅ ረቂቁን በተመለከተ የካቲት 27 2018 በፓርላማ በተካሄደው የህዝብ ውይይት መድረክ ላይ ነው። በውይይቱ ላይ ጥያቄ ከተነሳባቸው የረቂቅ አዋጅ ድንጋጌዎች መካከል የባህልና የስፖርት ሚኒስቴር የስፖርት ውርርድ በሀገሪቱ ውስጥ ስለሚተዳደርበት ስርዓት ከሚመለከታቸው አካላት ጋር የአሰራር ስርዓት ይዘረጋል የሚለው አንዱ ነው። በዚህም ድንጋጌ ላይ ጥያቄ ያነሱት የኢትዮጵያ ሎተሪ አገልግሎት ዋና አስፈጻሚ ወይዘሪት ቤዛ ግርማ የስፖርት ውርርድን ጨምሮ ሌሎች ወይንም የእድል ጨዋታዎች ስራ ፍቃድ የመስጠት የመሰረዝና የመቆጣጠር የሎተሪ ጨዋታዎችን ለማካሄድ የሚያስፈልጉ የመሳሪያ አይነቶችን የመወሰን ወደ ሀገር ውስጥ እንዲገቡ ፈቃድ የመስጠትና የመቆጣጠር ስልጣን በአዋጅ የተሰጠው ለገቢዎች ሚኒስቴር እንደሆነ አስታውሰዋል። ሚኒስቴር መስሪያ ቤቱ በጉዳዩ ላይ ዝርዝር ሕግ እስኪወጣ ድረስ እነዚህን ስራዎች እንዲያከናውን ስልጣኑን በውክልና የተሰጠው ለኢትዮጵያ ሎተሪ አገልግሎት እንደሆነም ተገልጿል። በአዋጅ ረቂቁ ላይ ይህ ስራ ለባህልና ስፖርት ሚኒስቴር መሰጠቱ አንድን ስራ ለሁለት ሚኒስቴር መስሪያ ቤት መስጠት እንደሆነም ተናግረዋል። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ድንበር አቅራቢያ በድንገት አቅጣጫ ቀይሮ ወደ ኒው ዴልሂ ተመለሰ። ከዴልሂ ወደ ማንቸስተር ከተማ በመብረር ላይ የነበረው የኢንዲጎ አየር መንገድ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ መመለሱ ተዘግቧል። በረራ አቅጣጫውን የቀየረበት ምክንያት እስካሁን በግልጽ አልታወቀም። በቦይንግ 787-9 ድሪም ላይን አውሮፕላን የሚከናወነው በረራ ቁጥር 6 E33 በሰኞ ከኒው ዴልሂ ኢንዲራ ጋንዲ ዓለም አቀፍ አየር ማረፊያ በመነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደው ጉዞ በማድረግ ላይ ነበር። አውሮፕላኑ በምስራቅ አፍሪካ የአየር ክልል ውስጥ በመብረር ላይ እያለ በድንገት አቅጣጫውን በመቀየር ወደ ህንድ የአየር ክልል መመለሱ ተዘግቧል። የበረራ መከታተያ መረጃዎች እንደሚያሳዩት አውሮፕላኑ ወደ ኢትዮጵያ ድንበር ከተቃረበ በኋላ ድንገተኛ መመለስ አድርጓል። እስካሁን ድረስ አውሮፕላኑ ቴክኒካዊ ብልሽትም ሆነ ስለ ኦፕሬሽኑ ችግር የተሰጠ ፍንጭ የለም የተባለ ሲሆን ከአየር መንገዱ የተሰጠ ይፋዊ ማብራሪያ የለም። በበረራ ላይ የነበሩ ተጓዦች ስለደረሰው አፋጣኝ አደጋ የሚያውቁት ነገር እንዳልነበር የተገለጸ ሲሆን አውሮፕላኑ ወደ ህንድ የአየር ክልል ከተመለሰ በኋላ ጉዞውን በሰላም ቀጥሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።